እናንተ በምድር ያሰራችሁ በሰማይም የታሰረ ይሁን እናንተ በምድር የፈታችሁ ደግሞ በሰማይ የተፈታ ይሁን ብሏል እስን ደቼ ጉባራት ከኒክተን ሰሚ ጉባራትስ ከኒከት ያታው እስን ደቼ ጉባራት ከኒተን ሰሚ ጉባራትስ ከኒደም ያታው ከንጀዱ ከነ ዱካ ቦታፍ ከኔ ጅራ ይችላል አንጓ ከሲ ከኔ ፊጅራ ይችላል ኢሳ ከነ ራንካውለት ወንጌል ሉቃስ ቦቀና ኩራ ቶርባ ወንጌል ሉቃስ ቦቀና ኩራ ቶርባ ለኮፍሰ ኩራ አፍረትን ያርገና ዋይ ማለት አርገና ወሪን ለምጽ ይደርጉ ተማን ወሪን ዱኩበ ጭቡትን ዱኩብሰተን ነሞተ ኩዳኒን አርገና ጀቹዳ 10 ሰዎች በለምጽ የተመቱ እግዚአብሔርን የበደሉ በለምጽ በሽታ የተያዙ ሰዎች እናገኛለን ማለት ነው ነሞን ይኩን ገረ ክርስቶስ ዶፋኒ ጀቹዳ ገረ ክርስቶስ ዶፋኒ አድነን አሉ ምን እንደነ ያሉ ንፈይስ ይጀራን ጀቹዳ እንግዲህ ሉቃስ ቦቀና ኩዳቶር በለኮፍሰ ኩዳፍር ወደ አንዲት መንደር ስገባ ከሩቅ የቆሙ 10 ለምጻሞች ተገናኙት ይለናል ገረሚት ጋፈሴኑ ጋፈ ገረም እንደረሰኒ ትትሴኑ ወሪን ለምጽ ይደርጉ ተመን ነሞተ ኩዳኒን ወለርጌ ጀራ እነዚህ 10 ኃጢያት የሰሩ የበደሉ ናቸው ማለት ነው አይቶም ሄዱ እነሱ እየጮሁ እንዲያሉ ኢየሱስ ሆይ አቤቱ ማረን አሉ ምንድነው ያሉ ኢየሱስ ሆይ አቤቱ ማረን ያ ኢየሱስ ሆይ ኑማሪ ኑፈይስ ይጀራኒት ኢትየኒ እየንጀቹን ኢትቦዋኒ ጀቹራ ኒከዳተኒ ጀቹራ ጋፈከነ ምናለ አይቶም አለ አይቶም ሄዱ ራሳችሁ ለካይን አሳዩ አላቸው ሄዱና ምን አድርጉ ራሳችሁ ለካይን አሳዩ ብሎ ነገራቸው ማለት ነው ዴማቶ ልቦተት ኦፈገርሲሳ ጀዴኒ ጀቹራ እንዲሁም ሲሄዱ ነጹ ከነርሱ አንዱ እንደተፈወሰ ባየ ጊዜ በታላቅ ድምጽ እግዚአብሔር እየከበረ ተመለሰ ያመሰገነ በእግሩ ፊት በግንባር ወደቀ እርሱ ሰምራዊ ነበር ይለናል ሰከነራት ማለርገና ዋቀዮን ጎፍተከኝ ኢየሱስ ክርስቶስ ወሪን ኩበ ጭቦትን ቀበመን ከነ ወሪን ለምጽን ረትበየ ከነ ፈያ ስንፈይሴ ረጀቹን የሶደ እንደው ገሩማል ጀደን ዴማቶ ሎጎተ ብረት ኦፋገርሲሳ himadhaadeen gaafa kanaachi gaafa dhaqanii maal ta'an jedha fayyanii deebi'anii jechuudha እንካስ ካይናቱ ይፍቱን የሚላችሁ በመድር ያሰራችሁ በሰማይ የታሰረ በመድር የፈታችሁ በሰማይ የተፈታ ይሁን ብሎ የሰጣችሁን ቃል በማመንና አብነት በማድረግ ነው ማለት ነው ምን በማመን በመድር የፈታችሁ በሰማይ የተፈታ በመድር ያሰራችሁ በሰማይ የታሰረ ይሁን የሚል ትምህርትን በማመን ነው ማለት ነው እነሱ ያዳሉት አንጎ አከሲ አከቀበን ጎቹደን አከረንዳ ጋፋ አመነን ማልተው ጀቹ እኛም እኮ ሳናምን ዝም ብለን ምን እናዘዘው አንነጻ አምነን ነው ኃጢያታችን መናዘዝ መናገር እሳ መግባት የምንችለው ማለት ነው ይሁን እንጂ ካህናት የሚጸልዩበት ጸሎት የሚያቀርቡት መስዋዕት እግዚአብሔርን ለምነውና ማልደው ከኃጢያት ያስፈቱናል ያንጹናል እንላለን እንጂ እነርሱ ይፈቱናል ያንጹናል ብለን አናምንም ማለት ነው ካህኑም እግዚአብሔር ይፍታችሁ ያንጻችሁ ይላል እንጂ እኛ ፈተናቸው ከኃጢያታቸው አነጻቸው አይሉም ማለት ነው አይባልም ማለት ነው የሰማችሁት ነው እነዚህ አማኑ ደከንቀብኑ መስዋዕት ያቦትን ይሰን ከረና ቦትን ከረተኒ ጭቦከኛራ ኒዲቀምና ጀኔታ በነመለ ከረና ሳኒ ደገውደን ዋቀዮን ጭቦከኛ ኑፍዲሳ ዋቀዮን ኑት አራረማ
jennee tamanna malee kaayinaatiin cubbuu keenya nurraa dhiquu isaan nuyi nu qulqulleessu jennee hin amannu jechuudha. Abbootinis waaqayyoon sanaa hiikuu hiikama hidhaarraa nun jedhu malee ani si hiikeera ani si qulqulleessara hin jedhamu jechuudha. Ani አነሳው እኔ አዳንኩ እኔ ፈታው አይባልም ማለት የእግዚአብሔር ፍታ ነው የሚባለው። ዋቀዮን ሲያይ ኩራ ከንጀራሙ ጀቹራ ካይን ኃጢአትን ማሰር መፍታት አይችሉም ብንል እሰሩ ፍቱ ብሎ ረቂቁን ስልጣን ክነት ይሰጣቸው ባለቤቱ ጌታችን ኢየሱስ ክርስቶስ ማስተባበል ይሆናል። ኃጢአታችን ለካይን መናገር የክርስቶስን ትእዛዝ መፈጸም መሆኑን መገናዘብ ይኖርብናል። በዚያም ላይ ነው እናንተ ካልተቀበሉና ነገራቸውን ካልሰማ በዚያ ቤት ወጥታችሁ የእግራችሁን ትቢያ አራግፉበት ያለው ቃሉን ልንዘነጋ ይገባማል። የማቴዎስ ወንጌል ምዕራፍ 10 ቁጥር 14 እስከ 39 ላይ እናገኛለን። ለሐዋርያት የተነገረ ቃል ማለት ነው። በተወዱኝ ትእዛዝን ጠብቁ አይደለም የተባለልኛ ትእዛዙ ምንድነው? ኃጢአታችን መናዘዝ እንዳለብን የአባቶቻችን ትእዛዝ ማክበር እንዳለብን አጀጀ ኤጎ አከቀም ዱከቦታ ማልጀደን ወሬን ወንተ እስን ትምታን ማቴዎስ በቀና ኩዳ ለኮሰ ኩዳ ፍሬም መስደም ይሰገሊ የማቴዎስ ወንጌል ምዕራፍ 10 ቁጥር 14 እስከ 39 10 14 እስከ 39 ጋፋ barsiisuudhaaf deemtan gaafa gorsuudhaaf deemtan ummanni sun yoo sin taqabbalan yoo sin irraa fudhatan እናንተን የተቀበሉ እኔን ተቀበሉኝ እናንተን ያልተቀበሉ እኔን አልተቀበሉኝ ማለት ካንስኒን ፍራተን ካንስኒን ስመተን አነስነ ስመተን ይሩ ካንስኒን ስንስማቸው ደንገሩ አነስነን ስመኒ ከናፍ ዮሳን ስንስማቸው ባተን ጀለ ዮሳን ስንስማቸው ባተን እናንተን ካልተቀበልና ነገራችሁንም ካልሰሙ በዛች ቤት ወጥታችሁ የእግራችሁን ትብቡበት አለ አዋራ ሚለከሰኒ ሚለቲ መነሰን ሴንተንሰን አዋራ ሚለከሰኒ ገድባቱ አራገፈዳች ዲማን የዛን ቦታ አፈር እንኳን በእግራችሁ ተሸክማችሁ እንዳትሄዱ ብሎ ለሐዋርያት ትእዛዝ ሰጠ ማለት ነው። ኦሪት ዘሌዋውያን ምዕራፍ 3 ቁጥር 1 እስከ 17 ላይ ኦሪት ለወንጌል ምሳሌ እንደመሆኗ ጌታም በመዋዕለ ሥጋዋ የኦሪትን ሕግ መሰረት በማድረግ የለምጹ የነጻው ሰው ሄድና ራስን ለካህን አስመርምር ከኃጢአትም ስለነጻ መባን አቅርብ ብሎታል። የማቴዎስ ወንጌል ምዕራፍ 8 ቁጥር 2 እስከ 4 ላይ መጥምቁ መለኮት ዮሐንስ ንስሐ ጥሪ ጩኸት እየሰማ ወደ ይሁዳ ምድር በዳ እየሰበከ መጣ ጌታ በኢየሩሳሌምና በይሁዳ የሚኖሩ ሁሉ ኃጢአታቸው እየተናዘዙ የንስሐ ጥምቀት ዮሐንስ ይጠመቁ ነበር ይለናል። ተመልከቱ ይሄ ምንድነው የሚያሳየን? በብሉይ ኪዳንም ነበር በአዲስ ኪዳንም ነበር ማለት ነው። በረከኩ ሞፋስቱሬራ በረከኩ ሃራኪስስ ወንታ ቱሬዳ አጀቹ ደኮኒ በደል ለካህን መናዘዝ መሆን ያለበት ካህኑ የእግዚአብሔርን እንደራስና አገልጋይ ስለሆነ ነው ማለት ነው። ጭቡኬኛ ቦታ ለቦታት ከነምኑ ማለፊ አቦን ለቦታ ማሪ ደጀቹራ የክርስቶስ አገልጋይ ስለሆኑ ነው ማለት ጭንቅ ምንድነው? ለምጽ እኮ ነው። እስቲ በሰላም ተኝቶ የሚያድርሰው አለ ሁሉም ይቃዥ ነው የሚያድረው በቅዠት ተኮ ጋር ደርበታ ተከብደክ ይሰደረ የሰላም እንቅልፍ የተኛ ሰው የለም። አው ለምጽ ተሸክመ እንዴት ሰላም እንቅልፍ እንተኛለን? ሰላም የለም ዛሬ። አው ጭንቀት ምንድነው? ለምጽ ነው። ኑሯችን አልሳካማለ አላማችን አልሳካማለ ምንድነው? ጭንቅ ለምጽ ነው። በለምጽ ተመተናል ግን አምላኩ አድነን እያልን አይደለም። ያው ቀዩን ፈይስ ይጀቻት እንጀር ለምጽ ከኛ ባተኔቱ መራፋት ይጀር
dhukkuba keenya baatanii rafaatu jirra. Bashita ምንድነው? ለምጽ ነው። ራስ ምታት ምንድነው? ለምጽ ነው። ሆድ ቁርጠት ምንድነው? ለምጽ ነው። ተመልከቱ። ይህ ሁሉ የኃጢአትን ለምጾችን ተሸክመን አለን ማለት ነው። ስለዚህ እንደ 10 ሰዎች በሉቃስ ወንጌል ላይ የተጻፉ ምዕራፍ 17 ቁጥር 14 ላይ የተጻፉ ሰዎች ጌታ ሆይ አድነን ማረን ማለት አለበት። ሄዱ ተናዘዙ፣ ኃጢአታችሁ ተናዘዙ፣ እኔ ያነጻችኋለሁ፣ አድናችኋለሁ። ንስሐ ከገባን ሰላም አለን። በቃ የጭንቀት ምንጭ ኃጢአት ነው። በነገራችን ላይ ውስጥ ይጨናነቃል፣ ምንም በቃ ሰላም የለውም፣ ሰላም አጥቻለሁ። የጭቅጭቅ ምክንያት ኃጢአት ነው። ከናፍ ጽቡገኛን ህመኔ ክርስቶስ ወጅንደራችሁ አምናችሁ እኝኑ አገርጋሩ ማን ይርዳን? እግዚአብሔር ይርዳን። የተኛችሁ ተነሱ። እስቲ ሳትዋሹ የተኛችሁ እጃችሁ አውጡ። መቼም እንደማትዋሹኝ አውቃለሁ። እጃችሁ አውጡ። ያንቀላፋችሁ እጃችሁ አውጡ። አርገከ ሰምባሳ ጆል ረፍተን ረከባሳ አረሰሬ ረማማ አይ ቆማችሁ ገንዘቤ ቃልዮትን ያሰማን ግሽ ወለተ ገብርኤልም ተኝታለች። ማብራትም ተኝታለች። እኮ እንግልፍኮ ስሪ አልጋ ላይ መተኛት እኮ አይደለም። በካይናት አማካይነት ልፈቱ ይገባል ማለት ነው። ልፈቱ ይገባል። ከዚህ ውጭ ግን ኃጢአት ለእግዚአብሔር ብቻ እንጂ ለሰው አልናገር የሚል ትምህርት ተሰናክለው ከእግዚአብሔር ሕግ ለወጡ አይገባቸው። ነሞን ባይነር ጭቡቆ ነው አቀየቱን መደመሪ ነመተን ይወጀራል። ይሄ የሚያሰናክል ትምህርት ነው ማለት ነው። ተመልከቱ፣ የሚያሰናክል ትምህርት ነው ማለት ነው። ከመጽሐፍ ቅዱስ ውጪ የሆነ አስተምሮ ነው ማለት ነው። እንደዚህ ያተመለካከት ከውስጣችን ልንሰርዘው ይገባል። ይሄ ጠላት የዘራ እንግርዳድ ነው ማለት ነው። ኩኒ በሩምሳ ዲኒ halkan dhufe facaasedha jechuudha. ማታ የተዘራ ዘር ነው ማለት ነው። በጨለማ የተዘራ ዘር ነው ማለት ነው። እሰዱከነ ከሰፈጨ እንግርዳድ አለች። በቀን የሚዘራ ንጹህ ስንዴ ነው። በጧት የጧቱ ትምህርት ትክክለኛ ትምህርት ይህች ናት ማለት ነው። ያው ገበሬ ኮሎሌ ጋር ወጣና ስንዴውን ዘራ ይላል።